በጋሞ ዞን በደረሰ የመሬት መንሸራተት እናት ከልጆቿ ጋር ሕይወቷ ማለፉ ተሰማ። በደቡብ ኢትዮጵያ ክልል በጋሞ ዞን ቦንኬ ወረዳ በደረሰው የመሬት መንሸራተት ምክንያት የአንድ ቤተሰብ 3 አባላት እናት፣ የ10 እና የ7 ዓመት ልጆች ሕይወታቸውን ሊያጡ ችለዋል። ታደምጡታላችሁ። በሌላ መረጃችን የመካከለኛው ምስራቅ ጦርነት ተባብሶ ሲቀጥል ትራምፕ አዲሱን የኢራን ጠቅላይ መሪ ምርጫ ትልቅ ስህተት ነው ብለውታል። እንዲሁም ኢራን ተዳክማለች፣ ጦርነቱ ሊጠናቀቅ ጥቂት ቀርቶታል ሲሉ፣ ወዲህ ደግሞ ኢራን ከአሜሪካ ጋር ለሚደረገው ረዥም ጦርነት መዘጋጀቷንና ለዲፕሎማሲ ቦታ እንደሌላት እየገለጸች ነው። እንዲሁም የሆርሙዝ ሰርጥን በተመለከተ ከባድ ማስጠንቀቂያ ሰጥታለች። በሰፊው ይዘነዋል። ይህ በእንዲህ እንዳለ በመካከለኛው ምስራቅ የተቀሰቀሰው ጦርነት ለአሜሪካ አስከፊ ውጤት ይኖረዋል ሲል የቻይናው ተመራማሪ አስጠንቅቋል። ታደምጡታላችሁ። በጦርነቱ የመጀመሪያ ሳምንት ብቻ $6 ቢሊዮን ወጪ ማስከተሉ ተነገረ። እስራኤል ባለፉት 24 ሰዓታት ውስጥ ብቻ 191 ዜጎቿ እንደቆሰሉባት አስታውቃለች። እስከ መጨረሻው አብራችሁ ልትዘልቁ ከወደዳችሁ በአጭሩ የነገርናቸውን መረጃዎች በሙሉ በሰፊው የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ እንደምንቆያችሁን ዘወትር አዳዲስና ሰበር መረጃዎችን ይዘን የምንቀርብበት ሰዓት ላይ ተገኝተናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸው መረጃዎች ለመላው ዓለም ማጋራት አትርሱ። ቀጥታ ወደ ዛሬው መረጃችን አለፍን። ቀዳሚ ወዳደረግነው መረጃችን ስናልፍ በደቡብ ኢትዮጵያ ክልል በጋሞ ዞን ቦንኬ ወረዳ የላ ቀበሌ ኮሬ ተብሎ በሚጠራ አካባቢ የመሬት መንሸራተት አደጋ ደርሷል። በዚህ ምክንያትም የአንድ ቤተሰብ 3 አባላት ማለትም እናት፣ የ10 እና የ7 ዓመት ዕድሜ ክልል ላይ ያሉ ልጆች ሕይወታቸው ማለፉን የደቡብ ኢትዮጵያ ፖሊስ ኮሚሽን ሕዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ተናግረዋል። የቤተሰቡ አባል የሆነው አባወራ አካሉ ላይ ደግሞ ከፍተኛ ጉዳት ደርሶበት በአሁኑ ጊዜ በቦንኬ ጋዜሶ ጤና ጣቢያ የመጀመሪያ ደረጃ የሕክምና እርዳታ እየተደረገለት ይገኛል። ከዚህ በተጨማሪም በአርባ ምንጭ ዙሪያ ወረዳ ቆላ ሼሌ ሜላ ኤልጎ ቀበሌ እንዲሁም ካምባ ዙሪያ ወረዳ ባልታ ቀበሌ አካባቢ ከፍተኛ የጎርፍ ስጋት የተጋረጠባቸው አካባቢዎች በመሆናቸው በዚህ አካባቢ የሚኖሩ የህብረተሰብ ክፍሎች ጥንቃቄ ሊያደርጉ ይገባልም እየተባለ ይገኛል። እጅግ አሳዛኝ ዜና ነው የተሰማው። በመሬት መንሸራተቱ ምክንያት እንግዲህ 2 ልጆችና እናታቸው ህይወታቸውን ሊያጡ ችለዋል። ወደ ቀጣዩ መረጃችን ስናልፍ ትራምፕ አዲሱን የኢራን ጠቅላይ መሪ ምርጫ ትልቅ ስህተት ነው ሲሉ ገልጸውታል። የዩናይትድ ስቴትስ ፕሬዝዳንት ኢራን ሞጅታባ ካሚኔን በዩናይትድ ስቴትስ እና በእስራኤል ጥቃት አባቱ ከተገደለ በኋላ እንደ አዲሱ የበላይ መሪ መምረጧ ትልቅ ስህተት ሰርታለች ብለዋል። ሞጅታባ ካሚኒን በመምረጥ ትልቅ ስህተት የሰሩ ይመስለኛል ሲሉ ኤንቢሲ ኒውስ የተናገሩ ሲሆን ቀደም ሲል አያቶላ አሊ ካሚኒን ልጅ ቀላል ክብደት በማለት ገልጸው እንደነበርም ይታወሳል። ትራምፕ የኢራንን ነዳጅ ዘይት ስለመያዝ ለመነጋገር በጣም ቅርብ ነው ግን አልተወውም ብለዋልም ነው የተባለው። እንዲሁም ደግሞ ትራምፕ የኢራን መከላከያ ኃይል መዳከሙን በመግለጽ ጦርነቱ ሊጠናቀቅ ተቃርቧል ያሉ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለው ጦርነት በተግባር መጠናቀቁንና የኢራን መከላከያ ኃይል መዳከሙን እየገለጹ ይገኛሉ። ትራምፕ ለሲቢኤስ ኒውስ በሰጡት መግለጫ ጦርነቱን ለማጠናቀቅ በጣም ቀርበናል ያሉ ሲሆን እንደ ፕሬዝዳንቱ ገለጻ ከሆነ በአሜሪካ ወታደራዊ ዘመቻ ምክንያት የኢራን የባህር የአየርና የኮሚኒኬሽን ኃይሎች ሙሉ በሙሉ በሚባል ደረጃ ወድመዋል በማለት መግለጻቸውም እየተነገረ ነው። ምንም እንኳን ትራምፕ ይህንን ይበሉ እንጂ ኢራን ከአሜሪካ ጋር ለረጅም ጊዜ ጦርነት ነው የተዘጋጀውት፣ ለዲፕሎማሲ የሚሆን ቦታ የለኝም ብላ አስታውቃለች። በአሜሪካ እስራኤልና ኢራን መካከል ያለው ጦርነት 10ኛ ቀኑን በያዘበት በአሁኑ ወቅት ኢራን ከአሜሪካ ጋር ለሚደረግ ረጅም ጦርነት መዘጋጀቷንና ለዲፕሎማሲ ቦታ እንደሌላትም ገልጻለች። የኢራን ጠቅላይ መሪ የውጭ ጉዳይ አማካሪ ካማል ካሪዚ ለሲኤንኤን በሰጡት ቃል ዶናልድ ትራምፕ ሌሎችን ሲያታልል የቆየና የገባውን ቃል የማይጠብቅ ሰው ነው። ይህንንም በ2 ዙር ድርድሮች ወቅት በተግባር አይተነዋል። ከእንግዲህ ለዲፕሎማሲ ቦታ የለም በማለት ተናግረዋል። ይህ ጦርነት ሊቆም የሚችለው በዓለም አቀፍ ደረጃ የሚፈጠረው ከፍተኛ የሆነ የኢኮኖሚ ጫና በተለይም የነዳጅ ዋጋ መናር ሌሎች አገራት ጣልቃ ገብተው አሜሪካን እንዲያስቆሙ ሲያስገድዳቸው ብቻ እንደሆነ ተገልጿል። በጦርነቱ ምክንያት የነዳጅ ዋጋ በአንድ በርሚል ከ100
$400 በላይ ዘሏል የተባለ ሲሆን የዓለም የነዳጅ አቅርቦትም 20 በመቶ መስተጓጎሉም እየተነገረ ይገኛል። የሟቹ ጠቅላይ መሪ አሊ ካሚኒ ልጅ የሆኑት ሞጅታባ ካሚኒ የሀገሪቱ ከፍተኛ መሪ ሆነው መሾማቸው ኢራን ለጦርነቱ ያላትን ቁርጠኝነትና ቀጣይነት እንደሚያሳይ ያመላክታልም የተባለ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የካሚኒ ልጅ ሹመት አላስደሰታቸውም መባሉንም ገልጸውታል። የኢራን ጠቅላይ መሪ የውጭ ጉዳይ አማካሪ ካማል ካሪዚ ይህ የሱ ስራ አይደለም በማለት ውድቅ አድርገውታል የተባለ ሲሆን አዲሱ መሪ የሀገሪቱን የመከላከል አቅም የመምራት ኃላፊነት እንዳለባቸው አክለውም ተናግረዋል። በአሁኑ ወቅት ኢራን 60 በመቶ የሚሆነውን የተኩስ አቋሟን በመጠቀም በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችንና ስትራቴጂካዊ ጥቅሞችን ኢላማ ያደረገች መሆኑን የኢራን አብዮታዊ ዘበኛ አስታውቋልም ነው የተባለው። እንዲሁም ደግሞ ኢራን የሆርሙዝ ሰርጥን በተመለከተ በዓለም አቀፍ የንግድ መስመር ላይ ትልቅ ተጽዕኖ ሊያሳድር የሚችል አዲስ ውሳኔን አስታውቃለች። በኢራን ውሳኔ መሰረት ማንኛውም የአረብ ወይም የአውሮፓ ሀገር የእስራኤልንና የአሜሪካን አምባሳደሮች ከሀገሩ ካባረረ በሆርሙዝ ሰርጥ በነፃ የማለፍ መብት እንደሚያገኝ አስታውቃለችም ነው የተባለው። ይህ እርምጃ ኢራን በአሜሪካና በእስራኤል ላይ የጀመረችው ዲፕሎማሲያዊና ኢኮኖሚያዊ ጫና አካል መሆኑ የተገለጸ ሲሆን በአሁኑ ወቅትም በስትሬቱ ላይ በተጣለው እገዳ ምክንያት የዓለም የነዳጅ ዋጋ ከፍተኛ ጭማሬ እያሳየ እንደሚገኝም እየተገለጸ ይገኛል። በመካከለኛው ምስራቅ የተቀሰቀሰው ጦርነት ለአሜሪካ አስከፊ ውጤት እንደሚኖረው የቻይናው ኖስትራዳመስ በሚል ቅጽል ስም የሚታወቀው ተመራማሪ ሹኪንግ ጂያንስ ማስጠንቀቁ ተሰማ። እንደ ተመራማሪው ትንቢያ ኢራን ላለፉት 20 ዓመታት ለዚህ ግጭት ስትዘጋጅ በመቆየቷ አሜሪካን በጦርነቱ ልታሸንፍ ትችላለችም ብሏል። ፕሬዝዳንት ዶናልድ ትራምፕ ጦርነቱ በ4 ሳምንታት ውስጥ ይጠናቀቃል ብለው ቢያምኑም ጂያንግ ግን ግጭቱ የአሜሪካን ኢኮኖሚያዊና ወታደራዊ የበላይነት የሚፈታተን የረጅም ጊዜ የመጠፋፋት ጦርነት እንደሚሆን ይተነብያሉም ነው የተባለው። ኢራን የአሜሪካን የስትራቴጂ አካሄድ ጠንቅቃ እንደምታውቅ የገለጹት ተመራማሪው ይህ ጦርነት የዓለምን የኃይል ሚዛን ለዘላለም ሊቀይር እንደሚችል አሳስበዋልም ተብሏል። በዚህም እንግዲህ የቻይናው ኖስትራዳመስ በሚል ቅጽል ስም የሚታወቁት ተመራማሪው በመካከለኛው ምስራቅ የተቀሰቀሰው ጦርነት ለአሜሪካ አስከፊ ውጤት እንደሚኖረው በጥብቅ እያስጠነቀቁ ይገኛሉ። የአሜሪካና የኢራን ደም አፋሳሽ ሳምንት $6 ቢሊዮን በ7 ቀናት ውስጥ ብቻ ማውደሙ ተሰማ። በአሜሪካና በኢራን መካከል የተቀሰቀሰው ጦርነት በመጀመሪያው ሳምንት ብቻ $6 ቢሊዮን ወጪ ማስከተሉን የፔንታጎን ባለስልጣናት ማስታወቃቸው እየተገለጸ ነው። ከዚህ ግዙፍ ወጪ ውስጥ $4 ቢሊዮን የሚሆነው ለላቁ ሚሳኤል መቃወሚያዎችና ለጥይት አቅርቦት የዋለ ሲሆን ይህም የዘመቻውን ከፍተኛ የቴክኖሎጂ ፍላጎት የሚያሳይ ነውም ተብሎ እየተገለጸ ነው። በሳምንት ውስጥ የአሜሪካ ጦር ከ4000 በላይ የኢራን ኢላማዎችን መምታቱን የገለጸ ሲሆን በዚህም የኢራን የሚሳኤል ጥቃት በ90% ቀንሷል ሲልም ተቋሙ መግለጹ ተነግሯል። የካቲት 21 የተጀመረው ይህ ጥቃት የኢራኑን መሪ አሊ ካሚኒን ጨምሮ የብዙዎችን ሕይወትም መቅጠፉ ይታወሳል። ፕሬዝዳንት ትራምፕ ጦርነቱ በቅርቡ ያበቃል ቢሉም ኢራን አሁንም ግማሽ የሚሆነውን የሚሳኤል አቅሟን እንዳልተጠቀመች በመገመቱ የአሜሪካ ሕግ አውጪው ተጨማሪ በጀት እየጠየቀ ይገኛልም ተብሏል። እስራኤል ባለፉት 24 ሰዓታት ውስጥ ብቻ 191 ዜጎች እንደቆሰሉባት አስታወቀች። የእስራኤል የጤና ሚኒስቴር በጦርነቱ ምክንያት ባለፉት 24 ሰዓታት ብቻ 191 ሰዎች ወደ ሆስፒታል መግባታቸውን ማስታወቁን ዘ ታይምስ ኦፍ እስራኤል መዘገቡ ተሰምቷል። በሆስፒታል ውስጥ ከነበሩት መካከል ወታደሮችና ሲቪሎች እንደሚገኙበት ሚኒስቴሩ የገለጸ ሲሆን ቢያንስ አንድ ሰው በአስጊ ሁኔታ ላይ የሚገኝ ሲሆን ሌሎቹ 3 ሰዎች ደግሞ በጠና መጎዳታቸውንም ገልጿል። ጦርነቱ ከተጀመረበት ጊዜ አንስቶ 2339 ሰዎች ወደ ሆስፒታሎች መግባታቸውን ሚኒስተሩ ያስታወቁ ሲሆን 95 ያህሉ በሆስፒታሉ ውስጥ ይቆያሉ። 11ዱ በከባድ ሁኔታ ላይ ይገኛሉ። ሰኞ ዕለት ደግሞ የኢራን ሚሳኤል በእስራኤል ግዛት በመካከለኛው ይሁድ ላይ ባደረሰው ጥቃት አንድ ሰው ሲገደል 2ቱ መቁሰላቸውም ተገልጿል። በሌላ መረጃ በሊባኖስ የሚገኙ አሜሪካውያን ደህንነቱ በተጠበቀ ስፍራ ለመጠለል ዝግጁ መሆን አለባቸው ሲል በቤሩት የሚገኘው የአሜሪካ ኤምባሲ ማስጠንቀቁ ተሰምቷል። ኤምባሲው የአሜሪካ ዜጎች በመኖሪያ ውስጥ ደህንነቱ የተጠበቀ ቦታ ወይም ደግሞ ህንጻ
እንዲፈልጉና የምግብ፣ የውሃ፣ የመድኃኒትና ሌሎች አስፈላጊ ዕቃዎች አቅርቦት እንዲኖራቸው መክሯል። ሊባኖስ ባሳለፍነው ሳምንት በእስራኤልና በሄዝቦላ መካከል በተነሳው ጦርነት ከግማሽ ሚሊዮን በላይ ሰዎች መፈናቀላቸውን የገለጸች ሲሆን የእስራኤል ጥቃትን ተከትሎ ቢያንስ 486 ሰዎች መሞታቸውንም ማስታወቋ የሚታወቅ ነው። ውድ የቻናላችን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌሎችና አዳዲስ መረጃዎች ወደ እናንተ እስከምንመለስ ሰናይ ቆይታ